በጥራቱ ተደስታችሁ የገዛችሁት አዲስ ስልክ ፌክ ቢሆን ወይም ደግሞ ሃይ ኮፒ ቢሆን ምን ታደርጋላችሁ? በአሁኑ ሰዓት ኦሪጂናልና ፌክን መለየት ከባድ ነው። ነገር ግን እዛው ሱቅ ውስጥ ቆማችሁ በአንድ ደቂቃ ውስጥ የምታውቁበትን መንገድ ላሳያችሁ። ወደ ስልኩ መደወያ ላይ በመግባት ኮከብ መሰላል 06 ኮከብ ስትነኩት IMEI ቁጥሩ ይመጣላችኋል። ይህንን በስክሪኑ ላይ የመጣውን ቁጥር በወረቀት ላይ ትጽፉና ስልካችሁ ጎግል ላይ ትገባላችሁ። IMEI.info በሚለው ድረገጽ ላይ ትገባላችሁ። ያንን ያገኛችሁትን የIMEI ቁጥር ድረገጹ ላይ ያስገብታችሁ ስትፈልጉት እናንተ የያዛችሁት ትክክለኛ የስልክ ሞዴል፣ ከለር እና የተመረተበትን ኩባንያ ዝርዝር መረጃ ካላሳያችሁ ወይ ሌላ ስም ካመጣላችሁ ስልኩ 100% ፌክ ነው ማለት ነው። ስለዚህ በብዙ ብር ለምትገዙት ስልክ ጥንቃቄ ብታደርጉ እመክራለሁ። ይሄ ወሳኝ መረጃ በአልጎሪዝም ምክንያት ለብዙ ሰዎች እየደረሰ ስላልሆነ የእናንተ እገዛ ያስፈልገኛል። አሁኑኑ ቪዲዮውን 5 ጊዜ ኮፒ ሊንክ በማድረግ ለሌሎች እንዲደርስ አግዙኝ። ይህ መረጃ ነገ ስልክ ለመግዛት ስትሄዱ በጣም ስለሚጠቅማችሁ ፌቨራይት ላይ አድርጉት። አዳዲስ የቴክኖሎጂ መረጃዎችን ለማግኘት ሚስተር ቴክን ፎሎ ማድረጋችሁ እንዳትረሱ።